ሰላም ክቡራት እንዴት ናችሁ? ዛሬ ደግሞ ይዘንላችሁ የመጣ ነው ሳይኮሎጂ ነው። በጠየቃችሁት መልክ ሞደርን ስኩል ኦፍ ሳይኮሎጂ የሚለውን ይዤላችሁ መጥቻለሁ። በቀላሉ አስረዳችኋለሁ። እናንተ ደግሞ ላይክ፣ ሰብስክራይብ እና ኮሜንት በማድረግ ከኛ ጋር ሁኑ እያልኩ ወደ ትምህርቱ ገባለሁ ማለት ነው። ሞደርን ስኩል ኦፍ ሳይኮሎጂ ይላል አንደኛው። ሞደርን ስኩል ኦፍ ሳይኮሎጂ ባለፈው ስለ ኦልድ ስኩል ኦፍ ሳይኮሎጂ ወይም ደግሞ ኤርሊ ስኩል ኦፍ ሳይኮሎጂ አይቴን ነበረ። ዛሬ ደግሞ ሞደርን ስኩል ኦፍ ሳይኮሎጂ አብረን እናያለን። The early school of thought have generally laid the foundation for the further development in psychology as a science. ኤርሊ ስኩል ኦፍ ታውት የሚባሉት ሳይኮሎጂ አስ ሳይንስ እንዲሆን ፋውንዴሽን ወይም መሰረት ጥለዋል። They open a door for thinking multiple perspectives in explaining human behavior and mental process. በር ከፍተዋል። በቃ ብዙ ፐርስፔክቲቮች እንዲወጡ እና የሂውማን ቢሄቨር እና ሜንታል ፕሮሰሳቸውም ኤክስፕሌን እንዲደረግ እንዲገልጽ እና ብዙ በር ከፍተዋል ማለት ነው። ኖት ዛት ኢምፖርታንት ሌሰን ለርን ፍሮም ኤርሊ psychological thought is that there are different way of explaining the same behavior. ኤርሊ ስኩል ኦፍ ታውት ላይ እንዳያችሁት ብዙ ነገር ተምረናል። ኤክስፕሌኒንግ የሰውን ባህሪ እንዴት ኤክስፕሌን ልናደርገው እንደምንችል ይህን ይላል። ሞደርን ሳይኮሎጂስት ቴንድ ቱ ኤግዛማይን ሂውማን ቢሄቪየር ትሮ ሴቨራል ዌይስ። ሞደርን ሳይኮሎጂስት የሚባሉት ደግሞ ሂውማን ቢሄቪየር ወይም የሰው ባህሪ በብዙ እይታ ነው ያዩት። The view that predominantly today are psychodynamic, behavioral, humanistic, cognitive, biological and socio-cultural perspective. ይህም እነዚህም ቪዎች የሚባሉ ፕሬዶሚናንትሊ ቱዴይ ያሉት ሳይኮዲያናሚክ የሚባል ቢሄቪራል የሚባል እና ሁማኒስቲክ የሚባል ኮግኒቲቭ ባዮሎጂካል እና ሶሻል ፐርስፔክቲቭ የሚባሉት ናቸው ሞደርን ስኩል ኦፍ ታውት የሚባሉት። This view reflect different question about human behavior, different assumption about how the mind work and different kind of explanation why people do and what they do the school are represent. ይሄ ቪው ወይም ደግሞ ሞደርን ስኩል ኦፍ ታውት አሁን ያየናቸው እንደ ሳይኮዲያናሚክ ቢሄቪራል የሚባሉት ብዙ አይነት ዲፍረንት ኩዌሽኖችን ያነሳሉ። አባውት ስለ ሂውማን ቢሄቪየር ስለ ሰው ልጅ ባህሪ ዲፍረንት አሰፕሽኖችን መላምቶችን ያስቀምጣሉ። እንደ የሰው ልጅ ማይንዱ እንዴት እንደሚሰራ ወይም ደግሞ አእምሮ እንዴት እንደሚሰራ ዲፍረንት ካይንድ ኦፍ ኤክስፕላኔሽን ዲፍረንት የሆነ ብዙ አይነት ኤክስፕላኔሽኖችን ያስቀምጣሉ። ዋይ ፒፕል ዱ ለምንድን ነው ሰዎች የሚሰሩት፣ ዋት ዜይ ዱ የሚለውን ይገልጻሉ ማለት ነው። የመጀመሪያው ሳይኮዲያናሚክ የሚባለውን እናያለን። ሳይኮዲያናሚክ ፐርስፔክቲቭ የሚለው it is origin in Freud theory of psychoanalysis but many other psychodynamic theory exist. ሳይኮዲያናሚክ ፐርስፔክቲቭ የምንለው ኤርሊ ስኩል ኦፍ ሳይኮሎጂ ላይ እንዳየነው ፍሩድ ቲዮሪ ሳይኮአናላይሲስ የሚባል አለ። ሳይኮዲያናሚክ ፐርስፔክቲቭም የመጣው ኦሪጂኑ ከፍሩድ ቲዮሪ ሳይኮአናላይሲስ ነው። ግን ይላል በት ይላል ማኒ አዘር ሳይኮዲያናሚክ ቲዮሪ ኤግዚስት ከሱ ላይ ብዙ ሳይኮዲያናሚክ ቲዮሪዎች ኤግዚስት ወይም ወጥተዋል። This perspective emphasizes the unconscious dynamic within the individual such as inner force, conflict. እሱ ምን ይላል? ፐርስፔክቲቭ ኤምፋሳይዝ የሚያደርገው አንኮንሺየስ ዳይናሚክ ወይም ድብቁ የአእምሯችን ክፍል ለምሳሌ ኢነር ፎርስ የሚባሉት ውስጣችን ያሉ ድብቁ ኃይል ወይም ደግሞ ኮንፍሊክት ውስጣችን ያለው ኮንፍሊክት ወይም ግጭት። the dynamic approach emphasizes ይሄ አፕሮች ሶስት አፕሮቾች አሉት። ፈተና ላይ አይቆርሙ እነዚህ ይጠየቃሉ በዳሽ ሙላ ወይም ደግሞ በምርጫ ይጠየቃሉ። ሳይኮ ዳይናሚክ ፐርስፔክቲቭ ሶስት አፕሮቾች አሉት። እነሱ ምን ናቸው ከተባላችሁ አንደኛ the influence of unconscious mental behavior on everyday behavior። ኢንፍሉዌንስ ማለት አንኮንሺየስ ሜንታል ቢሄቪየራችን ውስጥ ወይም ድብቁ የአእምሯችን ክፍል ውስጥ ያለው ኃይሉ ኢንፍሉዌንስ ያደርገናል የኛን ባህሪ ኤቭሪዴይ ቢሄቪየር ቀን በቀን የምንሰራቸውን የኛ ባህሪዎች ላይ ድብቁ የአእምሯችን ክፍል ውስጥ የሚገኘው ነገር አሁን ለምሳሌ በልጅነታችን የሆነ ነገር እኛ ላይ ከተፈጠረ
ያ እኛ ላይ የተፈጠረው ነገር አእምሯችን ውስጥ ተቀርጾ ይቀራል። የሆነ ቀን ይወጣል። በቃ የኛ ባህሪን ይቆጣጠራል። ያ ነገር ኢንፍሉዌንስ ያደርጋል። ወይም አንኮንሺየስ ማይንድ ማለት ድብቁ የአእምሯችን ክፍል ማለት ነው። ዘ ሩል ኦፍ ቺልድሁድ ኤክስፒሪየንሲስ ኢን ሼፒንግ አዳልት ፐርሶናሊቲ። አስተዳደጋችን እንዴት እንዳደግን ስናድግ ደግሞ ያን ባህሪ ነው የምንመስለው። አሁን ለምሳሌ በልጅነታችሁ ተደባዳቢ ከሆናችሁ አዳልት ፐርሶናሊቲ ወይም ደግሞ ስታድጉ ወይም ደግሞ ጎረምሳ ምናምን ስትሆኑ እንደዛው ተደባዳቢ ትሆናላችሁ ማለት ነው። ዘ ሩል ኦፍ ኢንተርፐርሰናል ኮንፍሊክት ኢን ዲተርማይኒንግ ሂውማን ቢሄቪየር። ኢንተርፐርሰናል ኮንፍሊክት ማለት ከአእምሮ ጋር እንደዚህ ባረግ አሪፍ ነበረ ምናምን ማለት ሆነ በቃ ከራሳችሁ ጋር መጣላት። ይህ የእናንተን ባህሪ ዲተርማይን ያደርጋል፣ የሂውማን ቢሄቪየርን ይወስናል። ሳይኮዳይናሚክ ፐርስፔክቲቭ ትራይ ቱ ዲግ ብሎ ዘ ሰርቪስ ኦፍ ኤ ፐርሰን ቢሄቪየር ቱ ጌት ኢንቱ አንኮንሺየስ ሞቲቭ። ሳይኮዳይናሚክስ ቲንክ ኦፍ ሂምሰልፍ አርኪኦሎጂስት ኦፍ ዘ ማይንድ። ሳይኮዳይናሚክ በቃ ትኩረቱን ያደረገው አንኮንሺየስ ሞቲቭ የሚባል ድብቁ የአእምሯችን ክፍል ውስጥ ነው። እነሱም አርኪኦሎጂስት ኦፍ ማይንድ ተብሎ ነው የሚጠሩት፣ ራሳቸውን የሚጠሩት። ሌላው ደግሞ ቢሄቪራል ፐርስፔክቲቭ የሚባል አለ። ኢት ኤምፋሳይዝስ ዘ ሩል ኦፍ ለርኒንግ ኤክስፒሪየንስ ፕሌይ ኢን ሼፒንግ ዘ ቢሄቪየር ኦፍ ኤኒ ኦርጋናይዝም። የሰው ልጅም ቢሆን ኤኒ ኦርጋናይዝም የሆነ ነገር ይማራል። ከአካባቢ ይሆናል፣ ከሰው ይሆናል። ያ የሚማረው ነገር ደግሞ ኤክስፒሪየንስ ያደርጋል፣ እንደ ልምድ ይወስደዋል። ያ ነገር ያ የለመደው ነገር ደግሞ ኤክስፒሪየንስ ያደረገው ነገር ደግሞ የሱን ፕሌይ ያደርጋል፣ ሼፑን የሱን ቢሄቪየር ፕሌይ ወይም ደግሞ ይቀይራል። ኤኒ ኦርጋናይዝም ቢሆን የሆነ ነገር ይማራል። ከሚማረው ነገር ላይ ደግሞ የሆነ ነገር ይወስዳል። ያ ነገር ደግሞ የሱን ባህሪ ዲተርማይን ያደርጋል ማለት ነው። It is concerned with how the environment affects the person action. ኢንቫይሮንመንታችሁ ራሱ አካባቢያችሁ እንዴት ነው የእናንተ ባህሪ ላይ፣ አክሽን ላይ፣ ድርጊት ላይ እንዴት ነው የሆነ ኢፌክት ሊያደርሱ የሚችለው። ለምሳሌ አሁን አክሽን ስንል የሆነ በቃ ብዙ ተደባዳቢ ልጆች ያሉበት ሰፈር ብትሄዱ ያ ተደባዳቢ ልጆችን እያያችሁ ወይም ደግሞ የሚሰርቁ ልጆችን እያያችሁ አካባቢው የሆነ የእናንተን ባህሪ ኢፌክት ያደርጋል ማለት ነው። ቢሄቪየሪስት ፎከስድ ኦን ኢንቫይሮንመንታል ኮንዲሽን። ቢሄቪየሪስቶች ፎከስድ የሚያደርጉት ስለ ኢንቫይሮንመንት ነው፣ ስለ አካባቢ ነው። ለምሳሌ ኤግዛምፕል ይላል ሪዋርድ እና ፓኒሽመንት ዛት ማንቴንድ ኦር ዲስካሬጅ ስፔሲፊክ ቢሄቪየር። ቢሄቪየሪስት የሚባሉት ፎከስድ የሚያደርጉት ኢንቫይሮንመንታል ኮንዲሽን ላይ ነው ካልን ለምሳሌ ሪዋርድ እና ፓኒሽመንት አለ። ሪዋርድ እና በፓኒሽመንት ያን ባህሪያችንን መንቴን ወይም መጠበቅ ወይም ደግሞ ዲስከሬጅ ማጥፋት እንችላለን ብሎ ነው የሚታመነው። ሪዋርድ ማለት ሽልማት፣ ፓኒሽመንት ማለት ደግሞ ቅጣት። The behavioral perspective is sometimes called black box approach in psychology because it treats the mind as less useful in understand human behavior and focused on what goes into and out of the box but not the process of that take place inside. እዚህ ጋር ምን ማለት ፈልጎ ነው? ቢሄቪየራል ፐርስፔክቲቭ የሚባለው ሰምታይምስ ይላል ኮልድ፣ እሱም የሚባለው ብላክ ቦክስ ተብሎ ይጠራል ይላል። ይሄ አፕሮች ደግሞ ሳይኮሎጂ ቢኮዝ እሱም ትሪት የሚያደርገው የሚያክሙ የሰው ልጅ አእምሮን ነው፣ ማይንድ ነው። ሌስ ዩስፉል አንደርስታንድ ዩማን ቢሄቪየር ላይ የሆነ ሌስ ነው በቃ አንደርስታንድ ለማድረግ እሱ ፎከስ የሚያደርገው የእኛ አእምሮ ውስጥ ምንድን ነው የተፈጠረው፣ ዋት ጎስ ኢንቱ ኤንድ አውት ኦፍ ዘ ቦክስ በት ኖት ዘ ፕሮሰስ ኦፍ ዘ ኢንሳይድ ፕሌስ ማለት ውጫዊ ነገር ሳይሆን አእምሮአችን ውስጥ ምንድን ነው የተፈጠረው ለሚለው ነው መልስ የሚሰጠው ይሄ። This means behaviorists are only interested in the effect of the environment on behavior, environment input on behavior output, but not process inside the box ይላል። behaviorists only interest የሚያደርገው ኤንቫይሮንመንት ላይ ነው እንጂ ኤንቫይሮንመንት የሚያደርሰው ኤፌክት ነው እንጂ ወይም አእምሮአችን ውስጥ የተፈጠረው ነገር አይደለም። እሱ ኢንተረስቱ የሱ ኢንተረስት ያለበት አቅጣጫው። ሌላ ደግሞ ሂዩማኒስቲክ ፐርስፔክቲቭ የሚባል አለ። አኮርዲንግ ቱ ዚስ ፐርስፔክቲቭ ሂውማን ቢሄቪየር ኢዝ ኖት ዲተርማይንድ ኢዘር ባይ አንኮንሺየስ ዳይናሚክ ኦር ዘ ኤንቫይሮንመንት። ሂዩማኒስቲክ ፐርስፔክቲቮች ደግሞ እንደሚሉት ከሆነ
ሂውማን ቢሄቨር የሰው ልጅ ባህሪ ዲተርማይን አይደረግም ኖት ዲተርማይን ኢዘር ባይ አንኮንሺየስ ዳይናሚክ ኦር ዘ ኤንቫይሮንመንት በኤንቫይሮንመንት እና በአንኮንሺየስ ወይም ደግሞ በድብቁ የአእምሯችን ክፍል ዲተርማይን አይወሰንም ብሎ ነው የሚያምነው። እስካሁን የቆያችሁ የኛ ቪዲዮ ተመችቷችኋል ማለት ነው። ፕሊዝ ሰብስክራይብ፣ ላይክ ማድረጋችሁን እንዳረሱ። ቀጣይ ቪዲዮም ይሰራ ካላችሁ ኮሜንት ላይ ሌትስ ጎ። Rather, it emphasizes the uniqueness of human being and focused on human value and subject experience. እሱ አንኮንሺየስ ዳይናሚክ ኦር ኢንቫይሮንመንት ይልቅ የሰው ልጅ ዩኒክኔስ የሚያደርገው የተለየ የሚያደርገው ነገር አለ ሂውማን ቢንግን፣ እሱም የእሱ ቫሊዩ እና ሳብጀክቲቭ ኤክስፒሪየንስ ነው ብሎ ነው የሚያምነው። ዚስ ፐርስፔክቲቭ ፕሌስ ግሬተር ኢምፖርታንስ ኦፍ ኢንዲቪጁዋል ፍሪ ዊል። በቃ ይሄ ፐርስፔክቲቭ የበለጠ ኢምፖርታንስ የሚሰጠው ወይም ደግሞ ትኩረት አድርጎ የሚሰጠው የሰው ልጅ ፍሪ ዊል ነው። በቃ ነፃነት፣ በነፃነቱ ነው መኖር ያለበት የሰው ልጅ። ዘጎል ኦፍ ማለት የሰው ልጅ በነፃነቱ ሲባል ሰው ልጅ ነፃ ሆኖ ከኖረ የእሱ ባህሪ በሱ ይለወጣል ወይም ደግሞ በሱ ይቀየራል ብሎ ነው የሚያምነው። The goal of humanistic psychology was helping people to express themselves creatively and achieve their full potential or self-actualization, or developing the human potential to its fullest. The goal of የሂውማኒስቲክ ሳይኮሎጂ ጎል እሱም ሄልፕ ሊያደርግ ነው የሰው ልጅ ወይም ደግሞ የሰው ልጅ ክሬቲቭ እንዲሆን የሆነ ነገር መፍጠር እንዲችል ፉል የሆነ ፖቴንሻሉን ተጠቅሞ የሆነ ነገር እንዲሰራ ማገዝ ነው የሂውማኒስቲክ ሳይኮሎጂ ጎሉ ወይም ደግሞ አላማው ማሳካት የሚፈልገው ማለት ነው። ሌላ ደግሞ ኮግኒቲቭ ፐርስፔክቲቭ የሚባለው፣ ኮግኒቲቭ ማለት አእምሮ ማለት ነው እንደምታውቁት። it emphasizes what goes on the people head, how people reason, remember, understand language, solve a problem, explain experience and form belief። እሱም ኤምፋሳይዝ የሚያደርገው የሰው ልጅ አእምሮ ውስጥ ምንድን ነው የሚፈጠረው? ዋት ጎዝ ኦን ኢን ፒፕል ሄድ፣ የሰው ልጅ አእምሮ ወይም ጭንቅላት ውስጥ ምንድን ነው የሚፈጠረው? ሃው ፒፕል ሪዝን፣ የሰው ልጅ እንዴት ነው ምክንያት የሚሰጠው? ሪሜምበር፣ እንዴት ነው የሚያስታውሰው? አንደርስታንዲንግ ላንጉዌጅ፣ ቋንቋ እንዴት ነው የሚረዳው? ሶልቭ ፕሮብሌም፣ የሆነ ፕሮብሌም ሲፈጠር እንዴት ነው ሶልቭ የሚያደርገው? የሆነ ችግር ሲፈጠር እንዴት ነው ያን ችግር ሶልቭ የምናደርገው? ኤክስፕሌን ኤክስፒሪየንስ፣ የእኛን ኤክስፒሪየንስ ወይም ደግሞ ኤክስፒሪየንሳችን ኤክስፕሌን ያብራራል። ፎርም ኦፍ ቢሊፍ እና ሃይማኖት። ዚስ ፐርስፔክቲቭ ኮንሰርንድ አባውት ዘ ሜንታል ፕሮሰስ። ይሄ ፐርስፔክቲቭ ደግሞ ኮንሰርን የሚያደርገው ስለ ሜንታል ፕሮሰስ ነው፣ ስለ አእምሮአችን ፕሮሰስ፣ እንዴት ፕሮሰስ ያደርጋል አእምሮአችን ስለሚለው ነው የሚያጠናው ኮግኒቲቭ ፐርስፔክቲቭ። The most important contribution of this perspective has been to show how people thought and explain affect their action, feeling and choice. ይሄ ሞስት ኢምፖርታንት ወይም ደግሞ በጣም አስፈላጊ የሆነ ኮንትሪቢዩሽን ሰጥቷል ይህ ፐርስፔክቲቭ። እሱም show how people thought፣ እንዴት ነው የሰው ልጅ የሚያስበው? ታውት ማለት አስተሳሰብ፣ ኤክስፕሌን ኤፌክት their action፣ የኛ አክሽንን ኤክስፕሌን ወይም ደግሞ ገልጾታል። ፊሊንግ፣ የኛን ስሜት፣ ቾይስ፣ የኛ ምርጫ እንዴት እንደሆነ ኮግኒቲቭ ፐርስፔክቲቭ ገልጾታል። ቴክኒክ ዩዝድ ቱ ኤክስፕሎር ቢሄቪየር ፍሮም ኮግኒቲቭ ፐርስፔክቲቭ። ይህ ቴክኒክ የሚባለው ደግሞ ዩዝድ ቢሄቪየራል ፍሮም ኮግኒቲቭ ፐርስፔክቲቭ ኢንክሉዲንግ ኤሌክትሪካል ሪከርዲንግ ኦፍ ብሬን አክቲቪቲ፣ ኤሌክትሪካል ስቲሙሌሽን ኤንድ ራዲዮ አክቲቭ ትሬሲንግ ኦፍ ሜታቦሊክ አክቲቪቲ ኢን ዘ ነርቨስ ሲስተም። ይህ ኮግኒቲቭ ፐርስፔክቲቭ ኤክስፕሎር የሚያደርገው የኛም ቢሄቨር እኛ ውስጥ ያለው የሆነ ኤሌክትሮ ሪከርዲንግ ኦፍ ብሬን አክቲቪቲ የሚባል ነገር አለ ብሎ ነው የሚያምነው። ኤሌክትሪካል ስቲሙሌሽን፣ ራዲዮ አክቲቭ ትሬሲንግ ኦፍ ሜታቦሊክ አክቲቪቲ ነርቨስ ሲስተም የሚባል ናቹራሎች ታውቃላችሁ። ሌላ ደግሞ ባዮሎጂካል ፐርስፔክቲቭ የሚባል ነው። ኢት ፎከስድ ኦን ስቴዲ ሃው ፒፕል ቦዲ ኢቨንት ኦር ፋንክሽን ኦፍ ዘ ቦዲ ኤፌክትስ ቢሄቪየር ፊሊንግ እንደ ታውት። ባዮሎጂካል ፐርስፔክቲቭ ደግሞ ፎከስ የሚያደርገው ወይም ደግሞ የሚያጠናው የኛ ቦዲ ኦር የኛ ፋንክሽን ኦፍ ዘ ቦዲ
ኤፌክት ኦፍ ቢሄቨር እንዴት ነው የኛ ቦዲ ወይም ደግሞ የኛ አካል የኛ ባህሪ ላይ ተጽዕኖ ሊያደርስ የሚችለው? ይህን ፊሊንግ ስሜታችን ላይ ይህን ታወት አስተሳሰባችን ላይ እንዴት ነው ኤፌክት ወይም ተጽዕኖ ሊያመጣ የሚችለው? It is hold that the brain and the various brain chemical affect psychological process such as learning, performance, perception or reality, the experience of emotion. የሆነ አእምሮአችን የሚያመነጨው ነገር አለ። ብሬን ወይም ደግሞ ብሬን ቫሪየስ ብሬን የሚባለው የሆነ ኬሚካል ያመነጫል ሳይኮሎጂካል ፕሮሰስ ውስጥ። ይሄ ደግሞ እንዴት ነው የኛ ለርኒንግ የሆነ ስንማር እንዴት ነው እኛ ላይ ተጽዕኖ ያመጣል ወይ? ፐርፎርማንሳችን ላይ ፐርሴፕሽን ኦፍ ሪያሊቲ የመረዳታችን የሆነ የኛ ኤክስፒሪየንስ ኢሞሽን ላይ እንዴት ነው ይሄ ኬሚካል ተጽዕኖ ያለው? አእምሮአችን የሚያመነጨው ይሄ ኬሚካሉ። This perspective underscores that biology and behavior interact in complex way. ይሄ ፐርስፔክቲቭ አንደርስኮር የሚያደርገው ባዮሎጂ እና ቢሄቨር እንዴት ነው ኢንተራክት የሚያደርጉት ወይም ደግሞ የሚዋቀሩት ብሎ ነው የሚያምነው። ኮምፕሌክስ ዌይ ነው። ባዮሎጂ ኤፌክት ቢሄቨር፣ ባዮሎጂ የኛ ባህሪ ላይ ኤፌክት አለው። አንድ ቢሄቨር ሪተርን ኤፌክቲን ባዮሎጂ፣ ቢሄቨራችን ደግሞ እንደሱ ኤፌክት ያደርጋል ባዮሎጂን የኛ ቢሄቨር ደግሞ። It also emphasizes the idea that we are physical beings who evolved over a long time and genetic heritage can predispose us to behaving in certain way ይላል። In a manner that our eyebrow evolved to protect our eye, we may involve certain kind of behavior pattern to protect our body and ensure survival of our species ምናምን ይላል። ይህ ስለ አይናችን ስለ ጄኔቲክ ሄሪቴጅ ምናምን ነው የሚያወራው። እሱን እናንተ አንብቡት። ሶሾ ካልቸራል ፐርስፔክቲቭ የሚል ደግሞ ሌላ አለ። ሶሾ ካልቸራል ፐርስፔክቲቭ የሚባል ደግሞ it focused on the social and cultural factors that affect human behavior። ሶሾ ካልቸራል ፐርስፔክቲቭ የሚባለው ደግሞ ፎከስድ የሚያደርገው የሆነ ሶሻል እና ህብረተሰብና ካልቸር አለ ባህል። እሱ የኛ ባህሪ ላይ ህብረተሰቡና ካልቸሩ የኛ ባህሪ ላይ እንዴት ነው ተጽዕኖ የሚያደርሰው ኤፌክቱ? As a fish cannot live without water, human behavior cannot be understood without socio-cultural context or the social and the cultural environment that people swim in every day. አሳ ያለ ውሃ መኖር እንደማይችል ሁሉ ሂውማን ቢሄቨርም የሰው ልጅ ባህሪም አንደርስታንድ ማድረግ አንችልም ዊዛውት ሶሾ-ካልቸራል ፐርስፔክቲቭ ሶሾ-ካልቸራል ኮንቴክስት። ከሶሻል ካልቸራል ኮንቴክስት ውጪ የሰው ልጅ ባህሪ ልንገልጽ አንችልም ብሎ ነው የሚያምነው ሶሾ-ካልቸራል ፐርስፔክቲቭ። the social and the cultural environment that people swim in every day በቃ ይዋኛሉ ሶሾ-ካልቸራል ውስጥ ያለውን ባህሪ ወይም ደግሞ የኛን ባህሪ ላይ ተጽዕኖ ያመጣል ብሎ ነው የሚያምነው ይሄ ሶሾ-ካልቸራል ፐርስፔክቲቭ የሚባሉት። for instance, social psychology examines how group membership affect attitude and behavior, while authority and other people like spouses, lovers, friends, boss, parents, and strangers affect each of us። ይሄ ሶሻል ሳይኮሎጂ የሚባለው ኤግዛሚን የሚያደርገው የሆነ ግሩፕ ሜምበርሺፕ ወይም ደግሞ ህብረተሰብ አለ። እነሱም እንዴት ነው እኛ ላይ ኤፌክት ሊያደርጉት የሚችሉት አቲቲዩዳችን ላይ፣ አስተሳሰባችን ላይ፣ ቢሄቪየር የኛ ባህሪ ላይ። ዋይ አውቶሪቲ ማለት የሆነ ስልጣን ያለው ነገር፣ ህዝቡስ እንደ አዘር ፒፕል እኛ ሊወዱ የሚችሉ ወይም ፍሬንዶቻችን፣ ጓደኞቻችን፣ ፓሬንት ቤተሰቦቻችን እንዴት ነው እኛ ላይ ኤፌክት ሊያመጡ የሚችሉት? ኢች አዘርስ እነሱስ የአንዱ አንዱ ላይ የባህሪ ለውጥ ሊያስከትሉ ይችላሉ። ካልቸራል ሳይኮሎጂ also examine how culture, rule and value, both explicit and unspoken, affect people development, behavior and feeling። ካልቸራል ሳይኮሎጂ ኤግዛማይን ያደርጋል how culture, rule የሆነ ሩል አለ። አሁን ለምሳሌ የሆነ ህብረተሰብ ውስጥ እሱ ራሱ የኛም ባህሪ ቼንጅ ያደርጋል። የሆነ ቫልዩ አለ፣ እንደዚህ አይነት ነገር መደረግ የለበትም መደረግ አለበት፣ እሱ ራሱ የኛም ባህሪ ይለውጣል። ስፖከን ራሱ ሊሆን ይችላል፣ አንስፖከን ራሱ ሊሆን ይችላል። ቋንቋ የኛ ባህሪ ላይ ኤፌክት አለው። ፊሊንጋችን ስሜታችን ላይ ራሱ ኤፌክት አለው። ዚስ ፐርስፔክቲቭ ሆልድስ ዛት
human are both the product and the producer of culture and our behavior always occurs in some cultural context። ይሄ ፐርስፔክቲቭ በቃ ኦን ሂውማን የሰው ልጅ ቦዝ ፕሮዳክትም ይሆኑ የሆነ ምርትም ይሆኑ ፕሮዲሰርም ይሆኑ አምራቾች ፕሮዲሰር ኦፍ ካልቸር የሚባሉት የሆነ ካልቸርን የሚፈጥሩ ሰዎች and our behavior always some cultural context በቃ የተገናኙ ናቸው። የኛ ባህሪና ካልቸር እኛ ካልቸራችንን ነው የምንመስለው ማለት ነው። ብራንች እንደ ሰብ ፊልድ ኦፍ ሳይኮሎጂ የሚባል ደግሞ እናያለን። አሁን እናንተ አሁን ለምሳሌ ሳይኮሎጂ ብትገቡ የትኛውን ብራንች ብትገቡ የትኛው እንደምትማሩ ሰብ ፊልድ ኦፍ ሳይኮሎጂ እናያለን። ለምሳሌ ዲቨሎፕመንታል የሳይኮሎጂ ዲፓርትመንት ገብታችሁ ዲቨሎፕመንታል ሳይኮሎጂ ስትገቡ እናንተ የምታጠኑት ነገር ስቴዲ ዘ ፊዚካል ኮግኒቲቭ ሳይኮሎጂካል ቼንጅ አክሮስ ዘ ላይፍ ስፓን ይላል። እናንተ የምታጠኑት ዲቨሎፕመንታል ሳይኮሎጂ ማለት ስቴዲ የሚያደርገው ፊዚካላችን ላይ አካላችን ላይ ኮግኒቲቭ አእምሯችን ላይ ወይም ደግሞ ሳይኮሎጂካል ቼንጅ የሚባለው አክሮስ ዘ ላይፍ ስፓን እኛ አሁን ለምሳሌ እናድጋለን ከሆድ ለምሳሌ ሳንወለዱ በፊት የእናታችን ሆድ ውስጥ አንስተን እስከምንሞት ድረስ የሚያጠናው ዲቨሎፕመንታል ሳይኮሎጂ ተብሎ ይጠራል። It attempts to examine the major developmental milestones that occur at different stages of the development የኛ እድገታችንን ሙሉ በሙሉ የሚያጠናው ከእናታችን ሆድ አንስቶ እስከምንሞት ድረስ ዲቨሎፕመንታል ሳይኮሎጂ ተብሎ ይጠራል። ፐርሰናሊቲ ሳይኮሎጂ ስንል ደግሞ ኢትስ ፎከስድ ኦን ዘ ሪሌቲቭ ኢንዱሪንግ ትሪት እንደ ካራክተር ኦፍ ኢንዲቪጁዋል። ፐርሰናሊቲ ሳይኮሎጂ የሚባል ደግሞ ለምሳሌ የሆነ ኢንዲቪጁዋል አለ የሆነ የማየውን ባህሪ ያለው እነሱን ትሪት ታደርጋላችሁ፣ ታክማላችሁ። ከዛ ባህሪ እንዲያገግም ወይም ደግሞ ያን ባህሪ እንዲተው ትሪት ወይም ደግሞ የሆነ ታክማላችሁ። ይህ ፐርሰናል ሳይኮሎጂ ከገባችሁ ይሄኛውን ስራ ነው የምትሰሩት። ፐርሰናል ሳይኮሎጂ ስቴዲ ቶፒክ ሰቻስ ሰልፍ ኮንሰፕት አግሬሽን እንደ ሞራል ዲቨሎፕመንት። ይሄ ፐርሰናል ሳይኮሎጂ የሚባለው ስቴዲ ቶፒኩ እሱም የሚያጠናው ሰልፍ ኮንሰፕት አግሬሽን ወይም ደግሞ ሞራል ዲቨሎፕመንት የሚባሉት እነዚህ አይነት ናቸው። ሶሻል ሳይኮሎጂ የሚባለው ደግሞ ዴል ዊዝ ፒፕል ሶሻል ኢንተራክሽን ሪሌሽንሺፕ እንደ ሶሻል ፐርሴፕሽን እንደ አቲቲዩድ። የሰው ልጅን የሆነ ፒፕል አሉ የሆነ ማህበረሰብ አሉ የዛ ማህበረሰብ ኢንተራክሽን ግንኙነት ሪሌሽንሺፓቸውን ሶሻል ፐርሴፕሽናቸውን አቲቲዩድ የእነሱን አስተሳሰብ የሚያጠና ደግሞ ሶሻል ሳይኮሎጂ ተብሎ ይጠራል። ክሮስ ካልቸራል ሳይኮሎጂ ደግሞ ኤግዛማይን ዘ ሩል ኦፍ ካልቸር ኢን አንደርስታንዲንግ ቢሄቪየር ታውት እንደ ኢሞሽን። ይሄ ደግሞ ክሮስ ካልቸራል ሳይኮሎጂ የሚባለው የሆነ ሩል አለ የሆነ ህግም ሊሆን ይችላል ካልቸር ውስጥ የሆነ አንደርስታንድ ያደርጋል ስለዛ ቢሄቪየር ስለዛ ባህሪ ታውት አስተሳሰብ ኢሞሽን የሆነ ስሜታችን ኢትስ ኮምፔር ዘ ኔቸር ኦፍ ሳይኮሎጂ ፕሮሰሲንግ ዲፍረንት ካልቸር ኮምፔር ያደርጋል። ዲፍረንት የሆኑ ሳይኮሎጂካል ኔቸር ኦፍ ሳይኮሎጂ አሉ እነሱን ኮምፔር አድርጎ ያጠናል። ዊዝ ስፔሻል ኢንትረስት ዌዘር ኦር ኖት ሳይኮሎጂ ፊኖሚና አር ዩኒቨርሳል ኦር ካልቸራል ስፔሲፊክ ስንል ደግሞ ስለ ካልቸር ያጠናል ስንል አዘ ዩኒቨርሳል ማለታችን ሳይሆን ስፔሲፊክ የሆነ ካልቸሮችን ነው። ኢንዱስትሪያል ሳይኮሎጂ ደግሞ ከገባችሁ አፕላይ ሳይኮሎጂካል ፕሪንሲፕል ኢን ኢንዱስትሪ ኢን ኦርጋናይዝ ኢንክሪዝ ዘ ፕሮዳክቲቪቲ ኦፍ ዘ ኦርጋናይዜሽን። ኢንዱስትሪያል ሳይኮሎጂ ደግሞ የሚያጠናው አፕላይ የሚያደርገው እሱ ደግሞ ሳይኮሎጂካል ፕሪንሲፕሎች እንዴት ነው አንድ ኢንዱስትሪ ኦር ኦርጋናይዜሽን ፕሮዳክቲቪቲ ወይም የሱ ምርት እንዴት ነው ሊያሳድግ የሚችለው ብሎ ነው የሚያጠኑት። እስካሁን ያየነው ሁሉ በብዛት ፈተና ላይ አይመጡም አላየንም እኛም እስካሁን። ግን እነዚህ ከዚህ በታች ያሉት እንዳለ በየአመቱ ከፈተና ላይ አይቀሩም። ሰብ ፊልድ ኦፍ ሳይኮሎጂ ከሚል ውስጥ ፎሬንሲክ ሳይኮሎጂ የሚባል አለ። አፕላይ ሳይኮሎጂ ፕሪንሲፕል ቱ ኢምፕሩቭ ዘ ሌጋል ሲስተም ኦር ፖሊሲ ኦር ቴስቲሞኒ። ፎሬንሲክ ሳይኮሎጂ አፕላይ የሚያደርገው ሳይኮሎጂ ፕሪንሲፕል ለምሳሌ የሆነ ህግ ሌጋል ሲስተሙ እንዴት ነው ኢምፕሩቭ የሚሻሻለው የሆነ ፖሊሲ እንዴት ነው የሚሻሻለው ብሎ የሚያጠና ፎሬንሲክ
ሳይኮሎጂ ፎረንሲክ ሳይኮሎጂ ኢምፕሩቭ ሌጋል ሲስተም ከህግ ጋር አያይዛችሁ ያዙት። ይሄ ፈተና ላይ አይቀርም። ኤዱኬሽናል ሳይኮሎጂ ኮንሰርን ዊዝ ዘ አፕሊኬሽን ኦፍ ሳይኮሎጂ ፕሪንሲፕል ኤንድ ቲዮሪ ኢን ኢምፕሩቪንግ ዘ ኤዱኬሽናል ፕሮሰስ ኢንክሉዲንግ ካሪኩለም ቲቺንግ ኤንድ አድሚኒስትሬሽን ኦፍ አካዳሚክ ፕሮግራም። ኤዱኬሽናል ሳይኮሎጂ የሚያጠናው ደግሞ እንዴት የሆነ ኤዱኬሽናል ፕሮሰስን ኢምፕሩቭ ልናሻሽል እንደምንችል፣ ካሪኩለሞችን እንዴት ልናዘጋጅ እንደምንችል፣ እንዴት ተማሪን ልናስተምር እንዴት እንደምንችል፣ አድሚኒስትሬሽን ኦፍ አካዳሚክ ፕሮግራም እንዴት ልናወጣ እንደምንችል። ይሄ ኤዱኬሽናል ሳይኮሎጂ ፈተና ላይ ብዙም የለም። ሄልዝ ሳይኮሎጂ እና ክሊኒካል ሳይኮሎጂ ብዙ ጊዜ ይምታታሉ። ዛሬ በደንብ አዳምጦኝ እዚህ ጋር ሄልዝ ሳይኮሎጂ አፕላይ ሳይኮሎጂካል ፕሪንሲፕል ቱ ዘ ፕሪቨንቴሽን ኤንድ ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲዚዝ። ክሊኒካል ሳይኮሎጂ ኢዝ ኤ ፊልድ ዛት አፕላይ ሳይኮሎጂ ፕሪንሲፕል ቱ ፕሪቨንት ዲያግኖሲስ ኤንድ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር። ሁለቱንም ያነበብኩበት ምክንያት አለኝ። እንበልና የሆነ ሰው በአካል ታሞ ሆስፒታል ከሄደ ሄልዝ ሳይኮሎጂ ነው። ምክንያቱም እሱ የሚታከመው ፊዚካሉ ነው የተጎዳ ወይም ደግሞ የታመመው ፊዚካል ኢልኔስ ወይም ደግሞ ዲዚዝ ነው የገጠመው። እሱ ደግሞ ሄልዝ ሳይኮሎጂ ይባላል። ግን ፕሪቨንት ዲያግኖሲስ ኤንድ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር ግን አእምሮው ታሞ ወደ ሆስፒታል ከሄደ ደግሞ ክሊኒካል ሳይኮሎጂ ተብሎ ይጠራል። ገብታችኋል መሰለኝ። ፈተና ላይ ይመጣል አይቀርም። ይሄ ሁለቱ ብዙ ጊዜ ይሸውዳል ፈተና ላይ። ሄልዝ ሳይኮሎጂ ከሆነ እናንተ ታማችሁ ወይ እጃችሁ ተቆርጦ ወይም ደግሞ እግራችሁ ተቆርጦ ሆስፒታል ፊዚካል ነው፣ ይሄ ሰውነት ላይ ነው። ግን ደግሞ አእምሮአችሁ የሆነ ራሱን ስቶ ወይም ደግሞ አእምሮአችሁ ታሞ ወደ ሆስፒታል ከሄዳችሁ ደግሞ ክሊኒካል ሳይኮሎጂ ተብሎ ይጠራል። ሳይኮሎጂካል ዲስኦርደር ከሆነ ክሊኒካል ሳይኮሎጂ ነው። ፊዚካል ኢልኔስ ወይም ደግሞ ዲሲስ ከሆነ ደግሞ ሄልዝ ሳይኮሎጂ ነው። እንዳትሸወዱ። Counseling psychology is a field having the same concern as a clinical psychology but help individuals with less severe problems than those treated by clinical psychology ይላል። ይሄ ካውንስሊንግ ሳይኮሎጂ የሚባለው ደግሞ ከክሊኒካል ሳይኮሎጂ ትንሽ ዝቅ የሚሉትን የሚያጠና ደግሞ ካውንስሊንግ ሳይኮሎጂ ተብሎ ይጠራል። ሪሰርች ሜተድስ ኢን ሳይኮሎጂ የሚለውን ደግሞ አንብቡት። እሱ ቀላል ነው። ኮሜንት አርጉ። ቀጣይ ፓርቲ ይሰራ። ፕሊዝ ላይክ ማድረጋችሁን እንዳረሱ፣ ሰብስክራይብ አርጉ። ታንክስ